ሄይ ጋይስ ሰላም ናችሁ? እንዴት ናችሁ? ዛሬ ደግሞ ይዤላችሁ መጣሁት በጣም የሚገርም ስታይል ይዤላችሁ መጥቻለሁ። ይሄ ስታይል አንደኛ ለበረከት ተስፋዬ መዝሙር የሚሆን ነው። በመግቢያው ገና እንደተመለከታችሁት የተጫወትኩትን ትሮ ለሱ ብዬ የሰራሁት ስታይል ነው እና በጣም ጽድት ያለች ስታይል ናት። ይህን ስታይል ከኔ የምትፈልጉ ካላችሁ ስክሪን ላይ በማስቀምጠው ስልክ ቁጥር በቴሌግራም እና በዋትሳፕ ልታናግሩኝ ትችላላችሁ እና ጽድት ያሉ እንድሰራላችሁ የምትፈልጉትን ስታይል የምትፈልጉትን አይነት የቮይስን ባንኮችንም የምትፈልጉ ካላችሁ እኔም በቴሌግራም እና በዋትሳፕ ልታናግሩኝ ትችላላችሁ። እና በተጨማሪ ደግሞ አንድ ቲፕ ላሳያችሁ ፈልጋለሁ። ይህን እየሰራሁት ስታይል በመጀመሪያ ደረጃ ለበረከት ተስፋዬ የሚሆን ነው እየሰራሁት። የኢየሱስ ደም ዛሬም ትኩስ ነው ለምለው ስታይል በጣም የሚሆን ስታይል ነው እና እዚህ ጋር እንደምትመለከቱት ለሱ ብዬ ያስቀመጥኩት ቮይስ አለ። ዋንቴጅ ስቲንግ ላይ ያስቀመጥኩት ቮይሶች አሉ። በጣም ጽድት ያሉ ቮይሶች አሉ። ይህንን ስታይል ኢንትሮን እንዴት የተወሰነ ላሳያችሁ። ይህንን እንዴት የተወሰነ ስቴፕ እንዴት ነው ግን አስጀምር አያችሁ። ይሄ ማለት በጣም ቀለል ያለች ኢንትሮ ነች። ከአንደኛ ቀስ ብዬ ላሳያችሁ። ያው በጣም ቀለል ያለች ናት። ከመጀመሪያው ስቴፕ አንደኛው አያችሁ፣ አንደኛው ስቴፕ ነው። ከዛ ሁለተኛው
ሁለተኛው እዛው ቆየ። ከዛ ሶስተኛው ይኸው ትንሽ ደግሞ አሁን ትንሽ ፈጠን ሳለ በጣም ቀለል ያለች እንትን ናት። ይህን ቪዲዮ እንደገና መለሳችሁ መለማመድ ትችላላችሁ ማለት ነው። አሁን አጠቃላይ ስታይሉ ደግሞ ይመስላል ማለት ነው። ዋን ቱ ዋን ክላስ ለመማር የምትፈልጉ ከሀገር ውስጥም ከሀገር ውጭም ካላችሁ ስክሪን ላይ በማስቀምጠው ስልክ ቁጥር ልታገኙ ትችላላችሁ። ስታይልም ደግሞ አዳዲስ ምርጥ ዘመናዊ ስታይሎችን ከኔ የምትፈልጉ ካላችሁ ስክሪን ላይ በማስቀምጠው ስልክ ቁጥር በዋትሳፕ በቴሌግራም ልታናግሩ ትችላላችሁ። ቪዲዮውን እስከ መጨረሻ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ቻው።